ብዙ አሉ። የአዲስ አበባ ዩኒቨርሲቲ እነዚህን አይነት ችግሮች ለመፍታት ያስችላል ያለውን የማበልጸጊያ ማዕከል አቋቁሞ እየሰራ ነው። ማበልጸጊያ ማዕከሉ ተማሪዎች በሁሉም ዘርፍ ውጤታማ ሰራተኛ መሆን የሚችሉበት ሂደቶች የሚያሳይ ነው። ሶፍት ክህሎት ላይ እንዲሁም በኢንተርፕረነር ስኪል ላይ ስልጠናዎችን መጀመሪያ ደካማ ጎናቸው የት ላይ እንደሆነ በጥናት ተረጋግጦ ታይቶ ከዛ በኋላ ፓኬጆች ተሰርተው ስልጠና እንዲሰጥ ማድረግ ነው። ተማሪን ከሚያገኘው በትምህርት ከሚያገኘው ዕውቀት እና ክህሎት ውጪ ወደ ስራ ዓለም ሲገባ የሚያጋጥማቸውን ችግሮች እንዴት መፍታት እንደሚችሉ፣ ስራ እንዴት ፈልገው እንደሚያገኙ፣ ራሳቸውን በተማሩበት ሙያ እንዴት መሸጥ እንደሚችሉ ወይም በተማሩበት ሙያ ራሳቸው ስራ ፈጣሪዎች ነው እንዴት ብለው ወደ ጆብ ማርኬት ውስጥ ወይም ደግሞ ወደ ስራ ዓለም መግባት እንደሚችሉ በተጨማሪ በተጓዳኝ ለማስተማር ነው ይሄንን ሴንተር የተቋቋመው። በዘርፉ የተሰማሩ ምሁራንም ተማሪዎች በስራ ዓለም የመግባባት፣ የታታሪነት፣ የውጤታማነት ሁሉንም ስራ የማክበርና መሰል ክህሎቶችን ይዘው መውጣት አለባቸው። ሶፍት ስኪልስ እና ሊደርሺፕ ዴቨሎፕመንት ስላላስገቡ አሁን ዩኒቨርሲቲዎች እየሞከሩ ነው። እንዳየሁት ከሆነ የካሪየር ዴቨሎፕመንት ሴንተር አቋቁመው አንተርፕረነርሺፕ ባህል ሆኖ ሰዎችን ፈጠሩ ስራ የማይል አይነት ግፊት የለም። በስልጠናው ሂደት ላይ ያገኘናቸው ተማሪዎች ከጅምሩ የተሻሉ ሀሳቦችን እንዲያስቡ እንዳስቻላቸው አንስተዋል። ሴንተሩ ለኛ ያቀደው መልካም ነገር ነው። ዩኒቨርሲቲው ይሄን እቅድ ይሄን ፕላን ፈቅዶ ወደ ተግባር የሚገባ ከሆነ ተማሪዎች እንደዚህ ከዚህ በቀደሙ ለድርጅቶች ሲቪ ብቻ ሳይሆን የሚያስገቡት ራሳቸውን ለመሸጥ ተዘጋጀ ሆነው ይሄዳሉ የሚል ሐሳብ ያለን ከዚህ ከነበርንበት አስተሳሰብ ወይም ከስራ ጠባቂነት አስተሳሰብ ተላቆ እንዴት ስራ ፈጠራ ወይም ፈጣሪ ስራን ፈጥሮ ወይም በሆነ ኒው አይዲያ አንድ ሐሳብ አንስቶ በዛ ላይ እንዴት ወደ ተሻለ ነገር መግባት እንደሚቻል ሐሳቡን በጥሩ ሁኔታ ያገኘውበት ሁኔታ ነው ያለው። የከተሞች የስራ ዕድል ፈጠራና የምግብ ዋስትና ኤጀንሲ እንዲህ አይነት አሰራር ለስራ ዕድል ፈጠራው ውጤት